ለምንድነው ኢየሱስ ብቸኛ አማላጅና ብቸኛ መካከለኛ ነው ብለን የምናምነው? መጽሐፍ ቅዱስ የሚያስተምረን ዛሬ የመጀመሪያውን ምክንያት ኢየሱስ ብቸኛ አማላጅና ብቸኛ መካከለኛ በሰውና በእግዚአብሔር መካከል ብቸኛ መካከለኛ አድርገን የምናምንበት የምንማርበት ከመጽሐፍ ቅዱስ የመጀመሪያው ምክንያታችን ምንድነው ሲባል የመጀመሪያው ምክንያታችን ኢየሱስ ክርስቶስ ሊቀ ካህን እንደሆነ በእግዚአብሔር ተሹሟል። እርሱ እውነተኛ ሊቀ ካህን፣ እርሱ እውነተኛ ካህን፣ የላቀ ካህን ስለሆነ እርሱ በእግዚአብሔር የተሾመ እውነተኛ ሊቀ ካህን፣ ከካህናት ሁሉ የሚልቅ ካህን ስለሆነ ኢየሱስ አማላጅ ነው። ኢየሱስ ብቸኛ መካከለኛ ነው። በሰውና በእግዚአብሔር መካከል ብቸኛ መካከለኛ፣ ብቸኛ አማላጅ ኢየሱስ ነው የምንልበት ምክንያት እርሱ በእግዚአብሔር የተሾመ ሊቀ ካህን፣ ከካህናት ሁሉ የሚልቅ ካህን ስለሆነ መጽሐፍ ቅዱስ ሲናገር በመዝሙር 110 ከቁጥር 4 ላይ እርሱ እንደ መልከ ጸዲቅ ያለ ሊቀ ካህን ለዘላለም እንደሚኖር እንደሚያሳይ እንዲሁም ደግሞ በዕብራውያን ምዕራፍ 5 ከቁጥር 10 ላይ እንዲሁም ምዕራፍ 7 ላይ ክርስቶስ ይህ መልከ ጸዲቅ እሱ እንደሆነ ክህነቱ ለዘላለም መንግስቱ ፍጻሜ የሌለው እርሱ እንደሆነ እንደ መልከ ጸዲቅ ተብሎ በመዝሙር መጽሐፍ የተገለጸው ያ እርሱ እንደሆነ በዕብራውያን እንደገና በምዕራፍ 5 ከቁጥር 6 እንዲሁም 10 ላይ ይህ መልከ ጸዲቅ በእግዚአብሔር የተሾመው የላቀው ካህን ኢየሱስ ክርስቶስ እንደሆነ ያስተምረናል። ስለዚህ በመጽሐፍ ቅዱሳችን ትምህርት መሰረት ኢየሱስ እውነተኛ ሊቀ ካህን፣ ኃጢአት የማይወቅሰው ከአሮን የሚሻል በዘር ሐረግ ተቆጥሮ ካህን ከሚሆንበት ከሌዋውያን ክህነት የሚበልጥ ክህነት እግዚአብሔር ስለሰጠው እርሱ መካከለኛና እውነተኛ አማላጃችን ነው። በተጨማሪም መጽሐፍ ቅዱስ በዕብራውያን ምዕራፍ 7 ከቁጥር 1 እስከ 25 ላይ ይህ ሊቀ ካህን መልከ ጻዲቅ ከሁሉ የሚሻለው ከአሮን ክህነት የሚሻለው ከሌዋውያን ክህነት የሚሻለው ክህነትን የሚያቀርብ የናዝሬቱ ኢየሱስ እሱ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ስለዚህ ይህ ክህነት ከብሉይ ኪዳን በዘር ሐረግ ተቆጥሮ ከሚሰጥ ከሌዋውያን ክህነት ይበልጣል፣ ከአሮን ክህነት ይበልጣል። እግዚአብሔር ኢየሱስ ሊቀ ካህን አድርጎት ሾሟል። ስለዚህ ሌሎች መካከለኞች አያስፈልጉንም። ሌሎች መካከለኞች ኃጢአት ይከሳቸዋል፣ ድካም ይከሳቸዋል፣ አለመቻል ይከሳቸዋል። ሌዋውያን ኃጢአት ይከሳቸዋል። ለሕዝቡ መስዋዕትን ከማቅረባቸው በፊት ስለ ራሳቸው ኃጢአት ያቀርባሉ። አሮን ኃጢአት ይከሰዋል። የአሮን ልጆች ኃጢአት ይከሳቸዋል። በመጽሐፍ ቅዱስ ያለ ክህነት በሙሉ በሞት የተገደበ አንድ ቀን በቃክ የሚባል አንድ ቀን አቁም የሚባል አንተ እኮ እንዲህ ነህ ቢባል አቃቂር የሚወጣበት ክህነት ያላቸው ስለሆኑ እግዚአብሔር አንድ ሊቀ ካህን አቃቂር የማይወጣበት ኃጢአትን የማይሰራ ስለራሱ ኃጢአት መጀመሪያ መስዋዕት የማያቀርብ አንዴና ለዘላለም የሚሆን ደሙን ይዞ ገብቶ ሊቀ ካህን የሆነ በሰማይ ለሰው ልጆች የሚታይ ሰብአዊነትን የተላበሰ ድካሞችን ሊረዳ የሚችል የእግዚአብሔር ልጅ ሊቀ ካህን ነው። ሊቀ ካህን ነው። ካህን በሰማይ ምን ያደርጋል? ስለኔና ስለአንተ ሊታይ ሰብአዊነትን ለብሶ በእግዚአብሔር ፊት የሚታይ እውነተኛ ሊቀ ካህን ኃጢአትን ማስተሰረይ የሚችል እርሱ ብቻ ነው። ለዛ ነው ኢየሱስ ክርስቶስ ብቸኛ አማላጅ፣ ብቸኛ በሰውና በእግዚአብሔር መካከል ሆኖ የሚማልድልን ይህ እውነተኛ ሊቀ ካህን ኢየሱስ ነው። ጌታ ኢየሱስ ስሙ የተባረከ ይሁን። ወደዚህ ሊቀ ካህን በመምጣት ይህንን ክርስቶስን በማመን እሱ በቂና አስተማማኝ አማላጅ በመሆኑን በማመን የእግዚአብሔርን መንግስት መውረስ ይቻላል። እርሱ እውነተኛ ሊቀ ካህናችን፣ በእግዚአብሔር የተሾመ እውነተኛ ሊቀ ካህን፣ የላቀ ካህን፣ ኃጢአት የሌለበት ካህን፣ እግዚአብሔር ክህነቱን የተቀበለለት እንከን የሌለው ክህነት የሚያቀርበውን ኢየሱስን በማመን ይህንን ምልጃ እንድትካፈሉ በእግዚአብሔር ስም ጥሪ ያቀርባለሁ። ተባረኩ።